በ500 ሺህ የጀመርኩት ብድር 2,700,000 ደርሷል። ኢትዮ ጥሪት አሁን ለእኔ ብቻ አይደለም እንዲኖር የምፈልገው ለብዙ ስራ ለሚወዱ ሰዎች እንዲኖር ፈልጋለሁ። ለምን ኢትዮ ጥሪትን በአካል ሄዶ ቢሮ ድረስ መመልከት ከታች እስከ ላይ ገልማጭ የሌለበት ቤት ማነ ወዴት ነህ እንዴት ነህ ናኔ ጋር በፍቅር የሚታለፍበት ቤት ነው። እንደ ቤተሰብ የሚታይበት ቤት ነው። ብድሩን እንደው በተባሉት ጊዜ አግኝተዋል ወይ? ሰራተኞቹ ራሳቸው ለኔ ሰጥቶ መሄድ ሲችሉ እኔ አብሮኝ ሄዶ ያፈጻጸሙ ሰራተኞች ናቸው። አይደለም ለኔ ለሚስቴ ስራ ፈልገን አንቺም ወደዛ ወደ ኢትዮ ጥሪት መግባት አለብሽ ብዬ ሁልጊዜ እየመከርኳት ባለውበት ሰዓት ነው አሁን እናንተ ወደ ቤት የመጣችሁትና በጣም ደስ ይላል። እርሱ አንደበት እንደው ብድር እንዴት ይገልጹት? በተበደርኩት ብር ስራዬን ሳልጎዳ ሌላ መኪና ገዝቼ። ሰራተኞቹ አቀባበላቸው ምን ይመስል ነበር? ተከፍተሽ ብትሄጂ አስቆ የሚያመጡሽ እንደውም በሚገርም ደረጃ ከላይ ከትንሹ ጀምሮ እስከ ትልቁ እስከ አስተዳደሩ ለሰው ክብር ያለው ቤት። ሰላም ውድ የኢትዮ ጥሪት ሚዲያ ተከታታዮቻችን እንዴት አላችሁ? ይህ በኢትዮ ጥሪት ሚዲያ የሚተላለፍ ለጥያቄው መልስ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም በኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር አገልግሎት ዙሪያ ለሚነሱ ጥያቄዎች መልስ ይሆን ዘንድ ከተለያዩ የማህበሩ አባላት ጋር ቆይታ የምናደርግበት ፕሮግራም ነው። በዛሬው ፕሮግራማችንም እንግዲህ ከአንድ አባላችን ጋር ቆይታ የምናደርግ ይሆናል። ይህንን ፕሮግራም ወደ እናንተ የማደርሰው እኔ መሀሌት ቢተው ከባልደረባዬና የካሜራ ባለሙያ ከሆነው ከሳሙኤል አደባ ጋር ይሆናል። መልካም ቆይታ እንደሚኖራችሁ ተስፋ አደርጋለሁ። አብራችሁን ቆዩ። እንግዲህ አብረን እንግባ፣ ተከተሉ። እሺ እንዴት አላችሁ? ቤት ለምቦሳ አንበሳ ሰሪየት። እሺ እንዴት ናችሁ? አለን እግዚአብሔር ይመስገን ሰላም ነው። አረፍ በይሱ። እሺ አረፍ እሺ እንግዲህ ከሁሉም አስቀድሜ ያው ለጥያቄው መልስ በተሰኘው የሚዲያችን ፕሮግራም አብረውን ቆይታ ለማድረግ ፈቃደኛ ሆነው እዚህ እንድንገናኝ ስለፈቀዱልኝ ላመሰግነው እወዳለሁ። እኔም በጣም አመሰግናለሁ። እንግዲህ ውድ የኢትዮ ጥሪት ሚዲያ ተከታታዮቻችን የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር በዋናነት የብድር የቁጠባና የማማከር አገልግሎት እንደሚሰጥ ይታወቃል። እንግዲህ ይህን አገልግሎት ተጠቃሚ ከሆኑት አንድ የማህበራችን አባል ጋር ቆይታ የምናደርግ ይሆናል። ራስዎትን ለተመልካቾች ያስተዋውቅ። እኔ ስሜ አረጋዊ ታደሰ እባላለሁ። በኢትዮ ጥሪት የመጀመሪያው አካባቢ ተበዳሪ ሲሆን ኢትዮ ጥሪት የተጠቀምኩት ብዙ ነገራቶች አሉ። የትኛው ነው ተጠቃሚ ሆኑት? እኔ በንግድ ላይ የወሰድኩት የቤቴን ካርታ በማስያዝ ነው የተበደርኩት። በጣም ደስ ይላል። እንዲሁ ይህን ብድር ሲያገኙ እዛ መቼም ግዴታ ነው መስተንግዶ ይኖራል። እንዲሁ የተቋሙ አደረጃጀት አጠቃላይ የማኔጅመንት እና እንዲሁም ደግሞ ሰራተኞቹ አቀባበላቸው ምን ይመስል ነበር? መስተንግዶስ እንዲሁ እሱን በተመለከተ ጥሪት ውስጥ ተከፍተሽ ብትሄጂ አስቆ የሚያመጡሽ በብድሩም ደግሞ ጸንተሽ እንድትሰሪ የሚያደርጉ ሰራተኞች ነው ያሉት። ከላይ ከትንሹ ጀምሮ እስከ ትልቁ እስከ አስተዳደሩ ለሰው ክብር ያለው ቤት ነው። ትላልቅ ባንኮች ወይንም ደግሞ ብዙ ቦታዎች እንሄዳለን በስራችን የለም ነው የሚባለው። ማንኛውም ማናጀር ቢሮ ውስጥ ስትገቢ ባንክ ማናጀሩን ያየሽ የለውም ነው የሚባለው። እዚህ ማናጀሩ ድረስ ዋና ኃላፊ ድረስ ገብተሽ የራስሽን ሀሳብ አንሰራርሰሽ ይሄ ኢትዮ ጥሪት እያደገ ነው ማደግ ያለበት ደግሞ አስተያየት ሰጠሽ እንደ ራስሽ ተሰምቶ አክሲዮናችን ትልቅ ደርሷል። በአሁኑ ሰዓት እኔ ትልቅ ደረጃ ለኔ በቂ ደረጃ ስለደረሰ እኔ ገዛሁት አክሲዮን ትልቅ ደረጃ እንዲደርስ ስለምፈልግ አስተያየት ሰጥቼ ነው የምወጣው። በጣም ነው ደስ የሚለው። ወደ ኢትዮ ጥሪት የመጡበት አጋጣሚ እንዴት ነበር? እንደው ስለ ኢትዮ ጥሪት ከየት ነበር የሰሙት? ወደኋላ መለስ ስላደርገውትና አንዳንድ ነገሮችን ቢሉኝ። ወደ ኢትዮ ጥሪት የመጣሁት በአቶ ጌቱ ነው። በጣም ደስ የሚል አጋጣሚ ነው። እንግዲህ ማህበራችን ኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር በጣም ነው ደስ የሚለው። እንደው ግን ወደ ብድሩ ስመልሶት ብድሩን እንደው በተባሉት ጊዜ አግኝተዋል ወይ? እሱ እንደው ቢያስረዱኝ። እንደውም በሚገርም ደረጃ
በእውነት ብድሩ በሚገርም ደረጃ አጭር ጊዜ እንኳን እሱ ይቅርና የሁለተኛው ብድር እንኳን የበጀት መዝጊያ ሆኖ ማንኛውም ባንክ ዛሬ ዘግቶ ከፍቶ ነገ አይሰጥሽም። እኔ የተዘጋለታ ያለኝን አክሲዮን ነግሬያቸው ችግሬን ነግሬያቸው በተከፈተ ለታ ነው የተሰጠኝ። ማለትም ማንኛውም ባንክ ላይ በጀት ተዘግቶ ሲከፈት መጀመሪያ ባንክ ውስጥ መግባቱን ከባንኩ ጋራ ዲል ታደርጊያለሽ አለ። ያንን መለቀቁ ሳይታወቅ ነው ተለቀቀልኝና በደቂቃ ሰራተኞቹ ራሳቸው ለኔ ሰጥቶ መሄድ ሲችሉ እኔ አብሮኝ ሄዶ ያፈጻጸሙ ሰራተኞች ናቸውና እንዴት ብቻ አሁን ማሞገስ እግዚአብሔር ይጠብቃቸው ነው የምለው ነገር ማለት ነው። እና በጣም ተስፋ የሚሰጡ ሰራተኞች ሌላ ቦታ ያለውና እዚህ ጋር ያለው ሰራተኛ በጣም የተለየ ለኔ የተለየ ነው። ሌላው አላውቅም። የሰራተኛው ፍቅር፣ ያስተዳደሩ የኃላፊው ፍቅር ከበላይ እንኳን የሰራተኞቹ ኃላፊዎች እንኳን አንተ ቆመ ዝም ብለሽ ቁጭ ካልሽ አንድ ሰራተኛ ጋር ምንድነው ብሎ የሚጠይቅሽ የትም የለም። ሰራተኛው ታስተናግድ ነው የሚልህ አይደል? እዛ ግን የለም። አለቃዋ የእሱ አለቃ መጥቶ ችግር አለ ምን ሆኗል ብሎ የሚጠይቁሽ ቤት ነው ኢትዮ ጥሪት። እውነታዊ ያለ ነገር ነው ማውራው፣ የውሸት መድበስበስ አይደለም። በእኔ ከማንኛውም ባንክ ከማንኛውም ቦታ የተሻለ በጣም ነው ደስ የሚለው። ወደ ቀጣዩ ለመሄድ ያክል ምንድነው አሁን እኛ ጋር የተለመደ ነው። በተለይ ኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር ላይ አንድ ተበዳሪ ብድር ከመውሰዱ በፊት ስልጠና ይወስዳል። እንዲሁም ደግሞ አባልም ሊሆን ይችላል አባልም ላልሆን ይችላል። ግን በተለይ ለተበዳሪ ብድር ከመውሰዳቸው በፊት ለብድር አጠቃቀማቸው ይጠቅማቸው ዘንድ ስልጠና ይወስዳልና እርሶም ወስደዋል ስልጠና? ምክንያቱም ብድር ስለወሰዱ እንደው ስልጠናውን እንዴት አገኙት? የብድር እርከኑን አላውቀውም ነበር ምን እንደደረሰ ማለት ነው። እና እኔ እነሱን ለማከል የተሰጠኝ ስልጠና አጥቃቢ ነበር። ለምን አንደኛ በባንክ ደረጃ ብትሄጂ ዛሬ ቤትሽን አስይዘሽ መክፈል ማትችው ወለድ ነው ያለው 24 18 ዝቅተኛው 14 ነው። ኢትዮ ጥሪት ደረጃ አለው። ገብቶሻል? ማንኛውንም ምስኪን ሰው ስራ የሌለውን ሰው ማነሳሳት የሚችል የብድር መጠን ያለው። ትምህርቱ ደግሞ በጣም ጠቃሚ ነው ለማንኛውም ስራ ለፈታ ኢትዮ ጥሪት ቢሄድ የሆነ ነገር ቀስሞ መጥቶ ለስራው የሚሆነውን ነገር አይዲያ ይዞ ይመጣል። ብዙ አይዲያዎች አሉ በኢትዮ ጥሪት ውስጥ ያስተማሩ ብዙ አይዲያዎች አሉ። ያንን ራሱ ሰርቆ መጥቶ በራሱ አይዲያ አስገብቶ መስራት ይችላል። ትምህርቱ መሰጠቱ በጣም ጥሩ ነው። ሰው ግንዛቤ ይኖራል፣ ይጓጓል። ሰርቶ ለመክፈል ለማጥፋት ሳይሆን ለመክፈልም ለማስተካከልም መስመሩንም ለመያዝ ያ ትምህርቱ ለዛ ጥሩ ነውና ይሄንን የሚደገፍ ነው። ሁልጊዜ ቢኖር በሳምንት አንድ ቀን አይደለም በሳምንት 2 ቀን ቢሆን ራሱ ደስ ይላል። ለምን ለእድገት ስለሆነ ትምህርቱ ጥሩ ነው። እውነት ነው። ያው እንደው አሁን መጀመሪያ አካባቢ ያው ሙሉ አባላቶቹ ብዙ ስለሆኑ የአባላትን ቁጥር አድርሶ ድጋሜ አይደለም በሳምንት 2 ጊዜ በየቀኑ መሰልጠን የሚቻልበትን ሁኔታ እያመቻቸ ይገኛልና እርሶም እንግዲህ በጣም ደስ በሚል ሁኔታ ነው የገለጹት። እንደው ብድር አሁን ብዙ ጊዜ እንደ ማህበረሰብም እንደ ሀገርም ስናይ የመፍራት ነገር አለና እንደው እርሶ ደግሞ ተጠቃሚ ነዎት፣ በጣም ብዙ ህይወቶትን ቀይሮሎታል እንደነገሩንም ከሆነ እኛም እያየነው ያለነው ነገር አለና በእርሶ አንደበት እንደው ብድር እንዴት ይገልጹታል? ጥቅሙስ ጉዳቱስ አያይዘው ያስረዱ። ጥሩ ነው። አንድ ሰው መጀመሪያ ቁጭ ብሎ ራሱ መመልከት አለበት። ዕዳ ከመሆኑ ብቻ አይደለም ደግሞ ብድር ተበድረሽ መጠቀም የምትችይበትን መስመር ስለሽ ፕሮፖዝ አድርገሽ ራስሽን አዘጋጅተሽ ወደ ብድር ስቴጂ ሰርተሽ ለመክፈል መሆን አለ። ነገ ያልሽውን ነገር ለማጣት ሳይሆን እኔ አሁን ብድሩን የምበደረው ሰርቼ እንደምከፍል ስለማቅ ነው። እና ብድሩን ሲበደር አንድ ሰው ዕዳ አይደለም ከሰራበት መስራት ገብቶሻል አለ። የምትበደሪው የራስሽ የሚያዋጣ ነገር አጥንተሽ መስመር ይዘሽ ተግባብተናል። ብድር ተበድረሽ ያው ካስቀመጥሽ ዕዳ ነው። ለምን ካልተሰራበት ግን ወደ ስራ ከገባ ይከፈላል። አሁን ለምሳሌ ምሳሌ ነው የምነግርሽ። በደሞዝ የሚበደሩ ሰዎች አሉ። በደሞዝ ተበድሮ ቤትን መሙላት አይደለም፣ በደሞዝ ተበድሮ የሆነ ነገር ባል ካልሰራ ባል እንዲሰራ ማድረግ፣ ሚስት ካልሰራች ሚስት እንዲሰራ ማድረግ ነው። እርከናቸው ትልቅ የሆነ ሰው ለምን ወደ ስራ መግባት እንጂ ነገ ደሞዝ ያለኝ ብሎ ያንን ብር ለማጥፋት መዘጋጀት አለ። ብርን ስትሰሪበት ያው ይወልዳል።
ከክርስቶስም ጀምሮ ብር ምን ያህል በመክሊቶች እያወራረደ የመጣ ነው። ያልሰራው ሰው አልተባረከለትም እኮ በመጽሐፍ ቅዱስም ስንሄድ አልተባረከለትም። ስለዚህ ነክቶ ተበድሮ መስራት መክሊቱን አብዝቶ ላለበትም ከፍሎ ለራሱ ማትርፎ ይኖራል ማለት እንደኔ አሁን እኔ በ500,000 የጀመርኩት ብድር 2,700,000 ደርሷል። እርከኑ ስለሆነ በዚህ በተበደርኩት ብር ስራዬን ሳልጎዳ ሌላ መኪና ገዝቻለሁ። የስራ መኪና ገዝቼ ቅንጅት 2005 እየሰራ እኔን ሳይነካኝ ስራዬን ሳይበድል እሱ እዳውን እየከፈለ እና እኔ ኪስ ምንም እንደሚፈልገው ነገር የለም። ራሱን ችሎ እየመለሰ ለኢትዮ ጥሪት እየከፈለልኝ ነው። ከቤት መስራት እስከ መኪና መድረስ ደርሰናል። ነገ የ2,700,000 ብር እዳውን ስዘጋ እርከኑ ወስጄ እሰራለሁ። ለምን ማደግ ስለምፈልግ። እንደው እዚህ ጋር ሲያነሱት በጣም ደስ የሚል ነገር ስላነሱ ልመልሶት ነው። ወደ ፕሮፖዛል አውጥቼ ነው በደንብ በትክክል አስቤበት ነው ያሉት ነገር እንደው እስኪ ሌሎችም እንደው ተመልካቾችም ስለሚማሩበት እንደው አንድ ተበዳሪ ሲበደር መጀመሪያ ምን ማሰብ አለበት ይላሉ? እኔ ማንኛውም ተበዳሪ ሲነሳ ማሰብ ያለበት እሰራለሁ፣ ሰርቼ ይሄ ነገር ጠቅሞኝ እዳይን ከፍሎ ቤቴን አኑሮኝ እኔን ሰው ያደርገኛል ብሎ ማሰብ አለበት። የማያዋጣ ነገር ላይ ብትበደሪ ኪሳራ። አንደኛ ኢትዮ ጥሪትንም ታከስሪያለሽ፣ እንደ ማህበርም እንወድቃለን። ማንኛችንም ኢትዮ ጥሪት አሁን ለእኔ ብቻ አይደለም እንዲኖር የምፈልገው ለብዙ ስራ ለሚወዱ ሰዎች እንዲኖር ፈልጋለሁ። ለምን ማንኛውም ሰው ይህንን ቃለ ምልልስ የሚያይ ሰው ኢትዮ ጥሪትን በአካል ሄዶ ቢሮ ድረስ መመልከት ከታች እስከ ላይ ገልማጭ የሌለበት ቤት ማነ ወዴት ነህ እንዴት ነህ ናኔ ጋ በፍቅር የሚታለፍበት ቤት ነው። እንደ ቤተሰብ የሚታይበት ቤት ነው። ማንኛውም ሰው ማየት ያለበት ኢትዮ ጥሪትን ከመበደሩ አክሲዮንም ከመግዛቱ በፊት ቤቱ ሄዶ ይመልከተው። ይሄው ከአንዲት ፍሎር ወደ ስንት ፍሎር እንደደረሰ ይህን ያህል መድረስ ማለት ስንት ስራ የፈቱ እህቶቻችን ወንድሞቻችን ስራ ላይ አውሎ እኛን ጠቅሞን እኛ ተበድረን እየሰራንበት ያለ ነው እና ብር ስለሚያበድር ብቻ መሮጥ ሳይሆን ሄዶ ተመልክቶ እኔ ይህንን ስራ ብሰራ ያዋጣኛል፣ ጥሩ ቦታ ደርሳለሁ ብሎ እንደኔ ማለም አለበት። እኔ ነገም አይደለም ለኔ ለሚስቴ ስራ ፈልገን አንቺም ወደዛ ወደ ኢትዮ ጥሪት መግባት አለብሽ ብዬ ሁልጊዜ እየመከርኳት ባለውበት ሰዓት ነው አሁን እናንተ ወደ ቤት የመጣችሁትና በጣም ደስ ይላል። እንደው ባልበደር ይህን ማግኘት አልችልም ወይም ደግሞ ለማግኘት ብዙ ጊዜ ይወስድብኝ ነበር ስለተበደርኩ ይህን አገኘሁ የሚሉት ነገር ካለ ለማስተማሪያነት ስለሚረዳ ቢያነሱልን ነው። ያው እኔ መጀመሪያም ሰራተኛ ነኝ፣ ከስራ የመጣው ነው እና ስራ ብዙ አይነት ስራዎችን ሰርቻለሁ። ከታክሲ ሹፌር እስከ መንዳት ብዙ ነገሮችን ሞክሬያለሁ እና ይህንን ፕሮፖዝ ያደረኩት ያው በአካባቢው መጋዘን አለ፣ የቤተሰብ መጋዘን። በዛ ላይ ከብት ለማድለብ ለመሸጥ ያሰብኩና እጄ ላይ ስራ የነበረው ስራ ነው። ያንን ለማጠናከር ተበደርኩ። ያንን ስበደር ተጠቃሚ ነው የሆንኩት። የሳሳው ለክፍል ቤት ልጆች በአንድ አልጋ እኛ በአንድ አልጋ የምንተኛበት ነበር። አሁን እንደምታዩት አንድ መኝታ ቤት ለመኝታ የእንግዳ ቤት አንቺ ነገ እኔ ቤት ብትመጪ እኔ ጋር አትተኝም። የእንግዳ ቤት ተዘጋጃል። 5 ከብት ነበር የምገዛው 12 አንድ መኪና ሙሉ 13 መንዳት ችያለሁ። እንደ ኢትዮጵያዊነቴ አንተ እዚህ ጋር ድረስ እኔ እናግዛለሁ የሚል ነገር ላይ ደርሻለሁ። ተግባብተናል። ከዛም አልፎ እኮ መኪና ገዝቻለሁ። ገና ፎቅ ገነባለሁ በጥሪት ብዬ የማስብ ሰው ፎቅ ገነባለሁ። የቤት እርከናችሁ 10 ሚሊዮን ደርሷል። ያንን ደግሞ እኔ የምደርስበት ነው። ከፍ ያለ ነው በጣም እና ያንን ማደርገው ሰው ስለሆንኩኝ እሄዳለሁ በጥሪት አልፈራም ለማለት ፈልጌ። እጅግ በጣም ነው ደስ የሚለው። ደስ የሚል አይነት ገለጻ ነው እየሰጡኝ ያሉት እና ተመልካቾቻችንም እንግዲህ በጣም ደስ እንደሚላቸው ተስፋ አደርጋለሁኝ። በወሰዱት ብድር የተሰሩ ስራዎች አሉ። አሁን ምንድን ነበረ ቤትም እንደሰሩ እየነገሩ ነበር፣ መኪናም እንዲሁ መግዛት እንደቻሉ እየነገሩ ነበርና እንዲሁ አሁን ማየት የምንችለው ቤቱን በደንብ እያየሁት ነው። እጅግ በጣም ነው የሚያምረው። እጅግ በጣም ዘመናዊ የሆነ ደስ የሚል ነው። አሁን የሚያሳዩኝ አለ በብድር ወስደው የሰሩት ከኢትዮ ጥሪት። አሁን ከኢትዮ ጥሪት ወስጄ የምሰራው የከብት ማደለቡ ወይንም ደግሞ የከብት ሽያጩ አለ። 13 የነበሩ ከብቶች ተሽጦ ደንበኞች አሉ። 3 ከብቶች ያሉበት መጋዘን አለ፣ የቤተሰብ መጋዘን አለ። እዛው መጋዘን ውስጥ አሁን ያሉ ነገሮችን ማየት እንችላለን።
እንዴ አረንጓዴ ቦታ ነው፣ በጣም ነው ደስ የሚለው። አዎ እንግዲህ ያው ከብቶች ቦታ ብዙ ጊዜ አረንጓዴ መሆን አለበት። ብዙም አይርቅም ከመኖሪያችን፣ ለጥበቃውም እንዲመች የሆነ መጋዘን የቤተሰብ መጋዘን ያሳየውሽ እንግዲህ ውስጥ ያለውን ነገር በሙሉ ጎብኝተሽ ያሉትን ከብቶች አይተሽ ትይዣለሽ። እጅግ በጣም ደስ ይለኛል። እንዴ ይሄ በጣም ሰፊ ነው የምርም ለከብቶች እንዲመች ሰፊ ቦታ አይደል እነሱ የሚፈልጉ። በጣም ነው ደስ የሚለው። ቀን ቀን እነዚህ እንግዲህ ከብቶቹ እዚህ ጋር ነው የሚታሰሩት። ቀን ቀን እንደዚህ ጭቃል ላይ ይውላሉ። ምሳ ሰዓት ወይንም ደግሞ መብላት በሚገባቸው ድረስ መጋዘን ውስጥ ይገባሉ። ይሄ እነሱ የሚበሉበት ነው። እነሱ የሚበሉበት እቃ ነው ይሄ። እንደዛ ነው። ይሄ የሚኖሩበት ነው ከብቶቹ። ከብቶቹ የሚኖሩበት ነው። ከዚህ ጀምሮ እስከዛ ነው ያሉት ከብቶች ሙሉ ሲሆን እንዳልኩሽ 14 13 ከብት ሲመጣ ተገልባጭም ይታሰራሉ። በዚህኛው በኩል ይታሰራሉ። እንደዛ ነውና የሚበሉት መኖ እንደዚህ ነው። አሁን ቀን ስለሆነ ጭድ ነው። ከዛ መኖዎች አሉ ፍሩሽካ፣ እነዛ እየበሉ ነው። ፍሩሽካና ጭድ አንድ ላይ ተቀላቅሎ ነው። ከገለባ ጋር ጭድ ያው የቀን የሚውሉበትን የሚበሉት ነው። ከብቶቹ ውስጣቸው እብጠት እንዳይዝ ማመንዠግ እንዲችሉ የሚያደርግ ነው። ይሄ ጭዱ ነው። ጭዱ በጣም ነው ደስ የሚል። ውሃ እስከየት ነው የሚጠጡት? ውሃ የሚጠጡት አሁን ከሚወርድ ውሃ አለ፣ ወራጅ ውሃ ውጭ ላይ ወራጅ ውሃ ወንዝ አለ፣ እዛ ሄዶ ይጠጣሉ። ጤንነታቸውን እንዴት ነው የምትጠብቁት? ሐኪሞች አሉ የሚመጡ አሉ። አሁን ለምሳሌ የዚህ በሬ ጸጉሩ ቢቆም ወይንም ደግሞ የሆነ ነገር መልክ ቢያይ አለ ሰራተኛው ያይና ይሄን በሬ እንደዚህ ነው ይላል። ይደውላል ራሱ ሰራተኛው። ማለትም ያሳደኩ ልጅ ከኔ ጋር ነው የኖረው። ይደውላል፣ ያስመጣቸዋል፣ ከዛ ያስወጋል። መርፌ እኔንም አይፈልግም። አይዋጉማ ብነካቸው አይዋጉም። ምናልባት ጠረንሽን ላይ ለምዱ ይችላሉ እንጂ አይናኩ። ይሄ ጸባይ ያለው ሁሉም ጸባይ ያላቸው የሚናካ የለም። ከብቶች ውስጥ የሚናካ የለም። ግን ቀንዱ በጣም ነው የሚያስፈራ። እንዴ ከዚህ በላይም ከቀንድ የሚያስፈራ ከብቶች አሉ። አይ ደስ ይላሉ ደግሞ በሬዎችም ስለሆኑ ያስፈራሉ ሲታዩ እንጂ። እነዚህ እንደውም አነስተኞቹ ተመርጦ የቀሩት ናቸው እንጂ በጣም ትላልቅ ከብቶች አሉ አይደለ? ማለትም የሚገዙት ውድ የሚሸጡም አሉ፣ አነስተኛ የሚሸጡ አሉ፣ በማደለብ የሚሄዱ አሉ። በጣም ነው ደስ የሚለው። እንግዲህ ውድ የኢትዮ ጥሪት ሚዲያ ተከታታዮቻችን ዛሬ እንግዲህ በአቶ ሀረጋዊ ታደሰ ቤት ተገኝተን የግብርና ስራቸውን እያየን እንገኛለን ማለት ነው። እንግዲህ በአነስተኛ ቁጠባ ቆጥበው እነኚህን የመሰሉ ከብቶችን እያደለቡ ከዚህም በፊት ደግሞ በወሰዱት ብድር ቤትና የመኪና ባለቤት መሆን እንደቻሉ እያሳየናችሁ እንገኛለን ማለት ነው። ወደ ፕሮግራማችን ማገባደጃ እየደረስን ነው። እስከዛው አብራችሁን ቆዩ በድጋሚ ማለት እወዳለሁ። ይህንን ደግሞ መስራት የቻሉት ከኢትዮ ጥሪት በአነስተኛ ቁጠባ በቆጠቡት በብዙ ተበድረው ነውና እንደው ስለ ቁጠባ ጽንሰ ሐሳብ አጠቃላይ ከልምድም አንፃር ቢያብራሩት። አሁን ጥሩ ነገር ነው የጠየቅሽኝ ጥያቄ። ቁጠባ ማለት ማንኛውም ሰው መቆጠብ አለበት። ሲቆጥብ ግን አይምሮን አሳምኖ ነገ እጠቀማለሁ ብሎ ለምን የቁጠባ ጽንሰ ሐሳቡ እንደኔ እንደገባኝ ማለት ነው። ቆጥበሽ ነገ የራስሽ ብር ነው የምትቆጥቢው፣ ላንቺው ነው የምትቆጥቢው። ያ የቆጠብሽው ቁጠባ ደግሞ ነገ ምን ይሆናል? ይባዛል። በማን በኢትዮ ጥሪት ውስጥ እየተባዛ ስላለ ነው የምናገረው። አንድ ስለ ኢትዮ ጥሪት ላስረዳ። አንድ ሰው ቆጠበ ማለት ማንኛውም ሰው ሄዶ የማይመለስ ነገር ያደርጋል። የማይመለስ ማለት መጠጥ ቤት ይሄዳል፣ ትርፍ የሌለው ነገር ላይ ይቆጥባል። ቢያስቀምጥ 100,000 ብር ቢያስቀምጥ 100,000 ብር የሱ እንጂ የኢትዮ ጥሪት አይደለም። ወለድ የማይወስድ አይደለም እንዴ? የሚያስወልድ ነው። እንደው ቁጠባ መቆጠብበት ጊዜ ወለድ ተጨምሮልሽ ይታሰብላችኋል ለተቀማጩ። ነገ ሲበደር ደግሞ ለሱም ጥቅም አለው። ቁጠባ ስለቆጠብሽ እያደግሽ የተለወሽ እንጂ የምትሄጂው የምትጎጂ ነገር የለም። ኦር ተይው ማትጠቀሚ ዛሬ ሴቭ ያደርግሽው ነገር ነገ ለልመና ያደርግሽ። ሄደሽ ታወጪውና ተጠቀሚበታለሽ። ችግር ባለበት ጊዜ የሆነ ነገር ማድረግ በምትፈልጊበት ጊዜ ማንኛውም ቦታ ላይ አይደለም ኢትዮ ጥሪት ባንክ ውስጥ ራሱ የተረፈሽን ማስቀመጥ ጥቅም አለው እንጂ ጉዳት የለው። በትክክል በተለይ ደግሞ ኢትዮ ጥሪትም ልክ ከባንክ እኩል ነው የሚሰራው። ለምን አንድ ሰው በፍላጎት የቆጠበውን ቁጠባ በፈለገው ሰዓት ኢቭን ጧት አስገብቶ ከሰዓት ቢፈልግ ወጪ ማድረግ ይችላል። ይሄም ትልቅ የሆነ እድል ነው። እሺ በጣም ደስ የሚል ቆይታ ነው የነበረን። የሚገርም አስተማሪ የሆነ ነገር ነው ያየን የነበረውና በመጨረሻ እርስዎን አይቶ አዳዲስ አባላቶችም እንዲሁም ደግሞ ከሩቅኛን የሚመለከቱን ሰዎችም እንዲማሩ አጠቃላይ እስኪ ይህን ነገር ባስተላልፍ ይጠቅማል የሚሉት ነገር ካለ የመጨረሻ ጊዜ እድል ልስጥዎት።
አዎ የመጀመሪያም የነገርኩሽ አለ ሰው ልጅ ያለውን አንጡራ ሀብቱን ከኪሱ አጣሎ ሳይሆን የሚያጠፋውን ብር ትንሽ ቆጥቦ የሚሰራውን ስሎ ወደ ስራ ቢገባ ማንኛውም ሰው ድሃ የሚባል ነገር አይኖርም። ማንኛውም ራሱን ችሎ ኢትዮ ጥሪት ሄዶ ያለውን አቅሙን ትንሽ ቆጥቦ ያለውን ነገር ሰርቶ ከእንቁላል እስከ ዶሮ መሸጥ እኛ ከጀመርንበት ማለት ነው። እኔ ከጀመርኩበት ነው የምነግርሽ። ከጀመርኩበት ከብት በትንሽ በ3 በ4 እያረኩኝ እያለው አሁን 13 ደርሻለሁ። ቤት ሰርቻለሁ። መኪና እስከ መግዛት ደርሻለሁ። በቁጠባ የመጀመሪያው ቁጠባ ምን ያህል እንደጠቀመችኝ አስረድቼሻለሁ። አሁንም ደግሞ ትንሽ ነገር ቆጥቦ እንቁላል ሽጦ ወይንም ደግሞ ሌላ ነገር ሽጦ ወደ ትልቅ ነገር እየሄደ እየቆጠበ ሲከፍል እየቆጠበ ትልቅ ነገር ደረጃ ላይ መድረስ ይችላል። በኢትዮ ጥሪት ሄዶ መጠቀም ይችላል። ቁጭ ብሎ ምንም ስራ የለኝም ብሎ ከማለም ሄዶ አማክሮ ጥሩ አማካሪዎች አሏቸው። በዛ አይደለም እሱ አይደለም በደሞዝ የደሞዝ ጥሩ ደሞዝ ያላቸው ልጆች ደሞዛቸውን ስኬሉን አሳይቶ ተበድሮ መስራት ይችላሉ። ከደሞዝተኛ ወደ ፋብሪካ ድረስ መድረስ የሚችሉበት ደረጃ የሚያደርስ ነው ኢትዮ ጥሪት። ሲጀምር በትንሽ ነው የጀመረው። አሁን የትና የት እንደደረሰ 3 ሚሊዮን የነበረው ኢትዮ ጥሪት ዛሬ በሚሊዮኖች ከ50 ከ100 ሚሊዮን በላይ ነው። መቼስ ባለ 10 ሚሊዮን ቤት የሚሰራ ሰው ለሶስት ሰው አይደለም የሚያበድረው 10 እስከ 15 ሊያበድር ይችላል። ምን ያህል ሚሊዮን እንዳለው በዚህ መጣራት አለበት። ቤት የሚሰራ ሰው ይሄናል መኪና የሚገዛ ሲኖትራክ ምን 50% መድቦ ያ ያስተማሩን ትምህርት ምንድነው ለኛ የሚጠቅም ነው። ስለዚህ ከምንም ሳይሆን ከራስ መነሳሽነት የሚባልም አባባል አለ እኮ ባለቤት ይጮሃል ጎረቤት ይደርሳል። ጎረቤት ማለት እኮ የብድር ተቋማውን ለኔ ደርሶልኛል፣ በቃ ባለኛ አቅሜ ቆጥቤ የደረሰልኝ ነገር እዚህ ጋር አድርሶኛል። ሌላ የምገልጸው ነገር ያንሰኛል፣ ለኢትዮ ጥሪት መግለጽ ያንሰኛል። ብዙ ደረጃ የሚያደርስ ነውና ወለዱ ትንሽ ቁጠባው ትንሽ የምታገኙት ጥቅም ግን ትልቅ ነው። ይሄንን ሄዶ መመልከት ማየት ይቻላል። ከትንሽ አክሲዮን የተደረሰን አሁን ትልቅ አክሲዮን ላይ ደርሰናልና ይሄንን በተመለከተ ሄዶ ይመልከት። በቃ ድርጅቱ ሌላ ምንም ምሳሌ የምሰጠው ነገር የለም። ኢትዮ ጥሪትን እኔ ስላወራው አይደለም፣ ባይኑ ሄዶ እዛ ተመልክቶ ከታች ጀምሮ እስከ ላይ ከተላላኪ እስከ እንትን ያላቸው ትልቅ ስልጣን ያላቸው ሰዎች ምን ያህል ሰው እንትን እንደሚያደርጉ ሄዶ ይመልከት። ቤት ውስጥ የሚያበሳጭ ሰው የለም። በደስታ በፈገግታ ለራሱ ቢከፋም ለደንበኛው የማይከፋ ቤት ነውና ሄዶ ይሄው ካየው በኋላ ራሱ ይወስን፣ ስራ ያጥና፣ ራሱ ይቆጥብ፣ ወደ ስራ ይግባ። ቁጭ ብሎ መመልከቱ ለሱ ሞት ለኔ እና መስራትና መለወጥ ወጣቱ አብሶ ወጣቱ አልባሌ ቦታ ከመዋል ወደ ስራ ቢለወጥ ጥሩ ነው። እጅግ በጣም ነው ማመሰግነው። በእርግጠኝነት እንግዲህ ተመልካቾቼም ይሄን አይተው በደንብ ይማሩበታል ብዬ ተስፋ አደርጋለሁ። እኔም በግሌ በጣም ብዙ ነገር ነው የተማርኩት። እንደዚህ ከሚባለው ውጪ ደግሞ በተጨማሪ ያየነው ነገር አለና እሱ እጅግ በጣም አስተማሪ ነው። በተግባር ተለውጦ ያየነው ነገር ነውና እንግዲህ እርሶንም በመጨረሻ እጅግ በጣም ላመሰግኖት የምወደው ነገር ምንድነው ጊዜዎትን ከፍለው ስለሰጡን እንደዚህ ይህን ሰፊ የሆነ ቆይታ እጅግ በጣም ጠቃሚ አስተማሪ እንደ ማህበረሰብም እንደ ሀገርም ደግሞ እንደ አንድ ደግሞ ሀገር የግብርና ዘርፉ የጀርባ አጥንቷ እንደሆነላት ሀገር ደግሞ እጅግ በጣም አርአያ የሚሆኑ ሰው ነውና እኔም በተቋሜም በሚዲያዬም ስም ላመሰግኖት እወዳለሁ። ብዙ ቁም ነገር እንዳገኛችሁ ባለሙሉ ተስፋ ነኝ። የዛሬው ለጥያቄው መልስ የተሰኘው ፕሮግራማችን የተከታተላችሁትን ይመስል ነበር። እነኚህና መሰል ቪዲዮዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረግና ቤተሰብ መሆናችሁን እንዳትረሱ እያልኩኝ ይህንን ፕሮግራም ወደ እናንተ ሳደርስ የነበረው እኔ መሀሌት ፊታውና ባልደረባዬ የካሜራ ባለሙያ ከሆነው ከሳሙኤል አደባ ጋር በመተባበር ነበረ። በሌላ ቪዲዮ እስክንገናኝ መልካም ቆይታ